አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም። የኛ አባት ደግ ነው፣ አይሰስትም። የሚያልቅበት እኮ የሚሰስት ነው፣ የሚከለክለው የሚያልቅበት ነው፣ የሚሰስተው የሚጎድልበት ነው። እሱ ሁሉ ሙሉ ነው። ዓለም ሁሉ በእጁ ነው። ስሙ የተመሰገነ ይሁን። ስለዚህ ሁሉ በእጁ የሆነውን እግዚአብሔር በጽናት ጠይቁት። ትልቁ ነገር ይሄ ነው። እየጠየቁት ኖረዋል። ከዛ ፋይሉን ዘግተዋል፣ የጥያቄ ፋይላቸውን። እግዚአብሔር ግን አልረሳም። ጠይቀሽው አንቺ የረሳሽው ነገር አለ። እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱት። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል? ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። እሱ በጊዜው ይሰማል። እኛ ሰልችቶን ትተን የተውነውን ጠይቀን ወይ በዚህ አልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል። አንድ አባት ጸሎታችሁን